ቤተክርስቲያን ላይ ያለውን የትንሣኤ ድባብ ከማሳየት በፊት የምላችሁ ነገር አለኝ። ሃፒ ኢስተር ብላ ሴትዮዬ ወይን ሰጠች። ምን አስባ ነው? ምን አስባ ነው? እኔ ጠጥቼ እሷ ስንት ስታቆስለኝ የነበረችውን ነገር ሁሉ አውጥቼ እንድነግራት ነው ወይስ ደግሞ ሰክሬ እንድደበድባት ነው? ሀሳቧ ምንድን ነው? እኔ ደግሞ በቃ ላለመፎገር ብዬ ማለት ነው። እኔ እኮ ቀምሼ ጠጥቼ አላቅም ላለማለት ቴንኪው ብዬ መቀበሌ። አሁን የት ነው የማደርገው? በቃ ደውሉ ደውሉ፣ ብር ያላችሁ ብቻ። ነፃማ አይሰጥም እንዴ? ስጦታ አይደል እንዴ? ወዮ የፕሮግራሙን አሳያቸዋለሁ። የሚገርማችሁ ለታክሲ ብር ከማወጣ በሚል አሁን ባስ ለመያዝ ወይም ሜትሮን ለመጠቀም በእግሬ እየተጓዝኩ ነው። ወይውን ለራሱ አላቅም፣ መንገዱን ሄጀበት አላቅም። እየጠየቅኩ ነው የሚሄደው። እስካሁን የ1 ሰዓት ጉዞ ተጉዣለሁኝ። አይ ቲንክ እየደረስኩ ይመስለኛል። የምጠይቃቸው ሰዎች እየደረስች ነው ምናምን እያሉኝ ነው። እንዴት ነኝ? አላማረብኝም። ትንሣኤ በዓል ሰው አልመሰልኩም። ወዮ በተዘጋ መንገድ ላይ ነው የመጣሁት። ደግሞ እንዴት ነው አሁን? በዚህ ጋር ቤት ነው መውጫው። በድንግል ማርያም ስብሐት ለአብ ለወልድ ለመንፈስ ቅዱስ። እዚህ አሸዋ ውስጥ ልገባ ነው። እመቤቴ መላኩ ሚካኤል አንተ እርዳኝ። አሸዋ ሆንኩኝ። አሸዋ ውስጥ ገባው ጋይስ። ቤት መውጣት እንዳለብኝ አላቅም። መብርሃን ኪዳነ ምህረት ናቲ በቃ ጠፋው ማለት ነው። ምን ውስጥ ነው የገባሁት? ኪድዬን ተመልከቱ። ምንም መንገድ የለውም። ምንም መውጫ በሌለበት ወይኔ መብራት አዛኝቷ። አይ ቲንክ እዚሁ አሸዋ ውስጥ መቅረቴ ነው። ቆይ ይሄንን ልጅ ልከተለው አይመስላችሁም? መውጫ ቢኖረው ነው ይሄ ሞተር ባይክ ይዞ የሚሄደው ልጅ እየታየኝ ነው። መንገድ ቢኖረው ነው በዚህ እንትን እያለ ራይድ እያደረገ ያለው። እሱን መከተል አለብኝ። አይ መጥፋት የለበትም። እግዚአብሔርን በማመን ነው የእውነት የወጣሁት እንጂ ምንም አይደው የለኝም። መንገዱ በየት እንደሆነ ይሄ ሁሉ ባስ ለማያዝ ነው፣ ሜትሮን ለማግኘት ነው። በታክሲ ቤተ ክርስቲያኑ ድረስ አይ ቲንክ ይመስለኛል ኪሎ ሜትሩን እንዳየሁት 80 እና 70 ምናምን በአንድ ወይ ያስከፍሉኛል። ልብሴ ማርያምን ልብሴ በቃ ተበላሽ። እግዚአብሔር አምላክ ሆይ እሺ፣ እየታያችሁ ነው። አይ ቲንክ መውጫውን ያገኘሁት ይመስለኛል። አሁን ግዢ ደከመኝ። እሺ 1 ሰዓት ነው የተጓዝኩት። አሸዋ ላይ ደግሞ ስትሄዱ ከባድ ነው። አሁን ውሃ ከየት ነው የማገኘው? ለእግሬ ነው የምታጠብበት እንዳለ አሸዋ ሆኖ ልብሴን አበላሸው። አሸዋማ ቢሆን አሸዋ ብቻ ቢሆን ቆንጆ ነው። ልብስን እንትን አይልም። ደስታለሁ። አሁን ተስፋ ያለኝ ይመስለኛል። መንገዱ አይመስላችሁም? ተስፋ ላይ ታግዘኛለህ መድኃኒዓለም። ሰው ሀገር ላይ ያለን እስከማይመስለኝ ድረስ ያውም ደግሞ በአሕዛብ ሀገር ውጭ ላይ ያለውን ተመልከቱ።
ውስጥ ግቢ ማን ነው ቤተ መቅደስ ላይ ያለውን አይደለም፣ ከቤተ መቅደስ ውጭ ያለውን እያያችሁት ነው። የሚገርም ነው። በቃ የሚገርም አንዲት ደብር ላይ ነው ይሄ። በደብረ መዊ በቅዱስ ሚካኤል ቤተክርስቲያን የተካሄደ ነው በዱባይ ሻርጃ። ሌሎች